የሰው ልጅ ይጥቀምም አይጥቀምም የሚያነሳው ሐሳብ የሚናገረው ነገር ጀስት ያውጣው ብቻ። ያንዳንዶቻችን ሐሳብ ውስጣችን ቀርቷል። ሰው አያቀን ከውጪ ነው ጀጅ የሚያደርገው። አያቀን በቃ ውስጥ ምን እንዳለ አያቀን። ህይወት መስመራቸው ላይ የሚመጣውን ነገር ሁሉ ለማድረግ አይፍሩ። ብትሰበርም የምትችለው ነገር ነው የሚሰጥህ። ሰው ሰርቫይቭ ታደርጋለህ። የሰው ልጅ የማይችለው ነገር የለም። ሲሰጥህም የማትችለውን ነገር አይሰጥህም ፈጣሪ። ሰው ምንም ነገር ሲሰጣችሁ ምንም ጥፋት ስታጠፉ ኢትስ ኦኬ ሞክሩት። ከተሰበራችሁ ተሰበሩ። እኔ ያሉበት ቦታ ነው የሚመስለኝ ቤተሰብ ልጆች ከሆነ ቤተሰብህ ነው። ምንም ነገር ይሁን የመጀመሪያ ሮሉን የሚጫወተው ቤተሰብ። ቤተሰብህ ስትናገር ይሰማሃል ወይ? የሆነ ነገር ሀሳብ እንድትሰጥ እድል ይሰጣሃል ወይ? ቤት ውስጥ እንዲህ እኮ ሊደረግ ነው ምህረት ምን ታስቢያለሽ ስባልና እንዲህ ይደረጋል እንዲህ አርጊ ምናምን ዲፍረንስ አለው አይደል? ቤተሰብ ይቀይራል። አንደኛ ልጅ ላይ ከሆነ ግን አሁን እየተሻሻለ ነው። አይ ቲንክ የሰው ልጅ ይጥቀምም አይጥቀምም የሚያነሳው ሐሳብ የሚናገረው ነገር ጀስት ያውጣው ብቻ። ሰው ሐሳቡን ይመስላል ይባላል፣ ግን ያንዳንዶቻችን ሐሳብ ውስጣችን ቀርቷል። ሰው አያቀን ከውጪ ነው ጀጅ የሚያደርገው። አያቀን በቃ ውስጥ ምን እንዳለ አያቀን። ብዙ ልጆች እንደዛ መሰለኝ ተስታይ። ግን ሰዎች እንትን ብለው ያውቃሉ? አይተውሽ ከውጪ ብቻ እቺ ልጅ እንደዚህ ናት ምናምን ብለው የሰማሽባቸው ጊዜያቶች ነበሩ ወይ? ብዙ ጊዜ። ምን ይሉሽ ነበር? አሁን እኔ ፒክቸር ስላስደረግኩ ሰው ጭንቅላት ላይ የችኛዋን ምህረት በጣም ዝምተኛ ደስ ምትል ተጫዋች ጨዋ ምናምን ነው አሁን ሰው ፒክቸር የሚያደርገው። ከዓመት ምናምን በፊት ሰው ሲያየኝ በጣም ዱርዬ ነው የምመስለው። የሆነ ካራክተር አለ እውነት ዱርዬ ሲያየኝ ዱርዬ ነው የምመስለው የነበረው በጣም ለብዙ ሰው እስካን ሲያደርገኝ የመጀመሪያ እንዳየሽ ማለት ነው። ላንቺ ግን ምንም አይነት ፊሊንግ አልነበረውም? ያ ፊሊንግ ስልሽ ለምሳሌ ሰዎች በሚሰጡ ነገር ራሳችንን የሆነ አይነት ማንነት እንሰጠዋለን። ለምሳሌ በጣም የሚያወራ ምናምን የሚያወራ ሰው አንድ ሰው አይቶት ይሄ ልጅ እኮ ዝምተኛ ነው ሲባል በቃ ዝም ይላል። ልክ እንደዛ ኢንፍሉዌንስ አላደረገብሽ? ሆኜ ነበረ የሆነ ያህል ፐርሰንቴ እንደዛ ነበረ። እንዳልኩ ነው ማሳያቸው ነገር ነው። አለባበሴን ያሉ ካራክተሪን ያሉ ምናምን ሰው እንደዛ ነበረ በቃ ካራክተሪ። እኔም ብሌም አላደርጋቸውም። ሲያዩኝ ምን እንደሚያስቡ አይ ነው እንደን ሲያቆኝ ደግሞ እንደሚገለብጡት ስለማቅ እስከሚያውቁ ይገምቱ። ናይስ። የትምህርት ቤት ቆይታሳ? ምክንያቱም ትምህርት ቤት ላይ ደግሞ ከቤት ቀጥሎ ትምህርት ቤት አይደለ የሚገነባን የሚሰራን። እዛሳ የነበረሽ ጊዜ ፕራይመሪ ስኩል ላይ ከዛ ሃይ ስኩል ምን ይመስል ነበር? ጎበዝ ተማሪ ነበርኩኝ። ሰው ግቢ ውስጥ ሁሉም ያቀኛል። ዳይሬክተርም አስተማሪም ተማሪም። ከዛ ሚኒ ሚዲያው ላይም አለው ሰው ዳይ ኦል ኖ ሚ። ከዛ 10-9 ምናምን ትንሽ እየጠፋው ነገር መጣው። ለምን አደኳ ከአቴንሽን ወደ ራሴ እንደዛ ይሁን። ከዛ ወደ 11 ሳልፍ የመንግስት ትምህርት ቤት ነው የምገባው አልኩኝ። ለምን ፈለግሽ? ህይወት እዛ ያለ መሰለኝ። አሮን ነው እንደጠበቅሽ አገኘሽ? ያ በጣም ደስ እንትን እላለሁ። እንዴት ነው መኖር የሚመስለኝ እኔ በራሴ። ይሄ ጀስት ሩቲን መከተል አይደለም። በጣም አጠፋ ሰው ነኝ። እንደውም ስሜ ስለሚገባኝ የተሰጠኝ እላለሁ። በጣም አጠፋለሁ። እንደዛ እወዳለሁ። በቃ ይሄ አታድርግ የተባለን ነገር አድርገውና እስኪ እንግዲህ እንደዛ ወድ ነበርና የማዘር ማስፈራሪያ ነበር። እመልስሻለሁ እዛው ትለኛለች። ጌታ አልመዘግብም ብሎኝ ወደ ግል ኦኬ እሺ። ጸጉሬ ቁርጥ ነበረ እንዳልኩ ነው። በቃ ካራክተሪ የዱርዬ ነው ካራክተሪ። እና አየኝና ከግል ትምህርት ቤት ነው የመጣሽ አለኝ ዳይሬክተር። አዎ ነው። በመጀመሪያ ጸጉርሽን ተሰሪ አለኝ። እዛ ጆሮዬም ብስ ነው ምናምን። እዛ ይሄን ጆሮ ጌጥ አውልቂ ቦታ ካልሞላ
እንደውልላችኋለን አለ። የመንግስቱ ነው? የመንግስት ትምህርት ቤት። እሺ በቃ ይሁን ከግል ትምህርት ቤት የሚመጡ ልጆች እንትን ይላሉ ብለው ያስቡ የለ ምን ቀብጥ ስርዓት የሌለን ምናምን ይመስላቸው። ኦፍ ኮርስ የሌለው እኮ አለ እንደ ሆል ጥልቅ ሁሉም ግን አይደለም። እንደን መለመኛ በቃ ማዘር እባክሽን ታስፈራ አልሄድም በቃ ስትፈልጊ አትመዝገቢ ትመለሻታለሽ ያለ ጸጉሬን ተሰርቼ በሳምንቱ ተመዘገብኩኝ። የመንግስት ትምህርት ቤት እንደዚህ የመጀመሪያ ማርያምን እንደዛ የተመዘገብኩት እኔ I was like ደስ ይል ነበር። እና እንዳልኩ ጎበዝ ተማሪ ነኝ። ሰው በጣም ኮንፊደንስ አለኝ ምናምን። እንደገባው በ5 ነው በ6ኛ ወሬ ተጣላሁ ከተማሪ ጋር። ይከብዳሉ በቃ የሆነ ካራክተር ያላቸው ልጆች አሉ። ይሄ ነገሩን ሁሉ በጉልበት ማሳየት ማስረዳት የሚፈልጉ ልጆች ሲያዩ ልትደብራቸው ትችላለህ። ገና ሸሩ አለማረኝ እንደዛ ቢሉ ልጆች አሉ። እንደዛ ተጣላው እና ስቲል ሃቭ ጠባሳለ ዲሌ የመጀመሪያ ትራውማ ፈጠረችብኝ ልጅቷ። ከዛ በቃ የሆነ ትንሽ እንትን አልኩኝ። ኤክስፔክቴሽኔ ወረደ። እንዳልኩ አጥፍቼ ነው መማረው በቃ and ግሬዴ ምናምን ወረደ በቃ ሙሉ ለሙሉ። ኦኬ ማለት ምን ያገናኘው ነበር? አሮን ነው በቃ ሌላ ሰው ሆንኩኝ። የለም ይሄ ከአንድ ጸብ በኋላ ግቢው ሶሳይቲው ይጨንቃል፣ ያስፈራል ምናምን ሁሉም ኢንቮልቭ ያደርጋል ህይወት ውስጥ። አስተማሪው ተማሪው የሚሰማህ የለም። አንተን ተማሪ የሚሰማበት ምንም ሚንስ የለም። ማንም ቢቀጠቅጥህ እዚህ ጋር ወይ ተቀጥቅጠህ ካለክ በኋላ ነው ሊደርስልህ የሚችለው ምናምን። የመንግስት ትምህርት ቤት ሲሆን እንደዛ ነው። የመንግስት ትምህርት ቤት እሺ እውነት አም ሶሪ ግን ከግል ስለመጣሽ አይደለም ሃርድ ሆኖብኝ አላውቅም። በጣም was hard። ምን ያህል ጊዜ ነው የቆየሽው? 2 ዓመት? 11 እና 12 ነው የተማርኩት። ኦኬ 12 ላይ ግን ኢንጆይ ያደረኩት እኔ ራሱ እነሱ ለመርሽው ግን እንትን አላደረገሽም? የሆነ አይነት አዲስ ካራክተር አልሰጠሽም? ከዛ በኋላ በቃ ማለት እንትን ሆንኩኝ እማትፈራ ሴት፣ ምንም እማትፈራ። ይሄ ሰው ተጣላኝ እንትና ሰደበኝ የሆነ ነገር ልሆን ነው ልወድቅ ነው ምንም ነበር ማልፈራ። ሁሉም ባንዴ ይመጣልኝ ላይ መጣላ ሰው አይደለሁም እኔ። መጣላት መጥቶኝ ምናምን ተጣላው ምናምን ደሞ ምናምን ከክላስ ተባረረ ያውቃለሁ። አበዛይ በጣም ፖላይት ሆኜ እያናገርኩት አስተማሪ ሂጂጂ ምናምን ብሎ ምስቅልቅሌን አውጥቶኝ ያውቃል። ከዛ ሄጄ እንዲሆንኩ ስል ሂጂ ግቢ ለወር ለምናምን ተቀጥቼ አውቃለሁ። ኢማጂን ምንም በማላውቀው ነገር እውነት በመጀመሪያው 6 ወር ነው። አዎ በጣም በቃ ሆነ ብዙ ነገር ሆነ ባንዴ። እዛው ላይክ በቃ ምህረት እንግዲህ እንዳ ሰርቫይቭ አደረኩኝ። ከዛ ውጤት መጣና የፈርስት ሴሚስተር ማዘር ልታመጣ ሄደች። አንድ ስጦታ ገዝታልኝ ክፍት ጫማና ቦርሳ ስጦታ ገዝታልኝ ሄደች። ውጤቴ ሌላ ታሪክ ነው። እውነት አመማት ማርያምን በጣም ተናደደች። ነበር በቃ ምንደግም ሁላ ነው መሰላት። ያው የቤተሰብ ትንሽ እንትን አይደለ እንትን የሚለው ከላይ ተናድኩኝ ወደታች። አንቺ ላይ ፈጠረው ላይክ ትራውማም እኮ ይሆናል አይደል? እንደዚህ አይነት ነገር ምን ነገሮች ነበሩ? ያቺ ከእናትሽ ጋር የነበረችው ሞመንት ምን አስተማረች? ወይ በጣም ነው ያዘነችብኝ እና በጣም ነው ሪግሬት ያደረኩት። ማለት አፋን ሞልታ ነው የምትናገረው በቃ ስለ ልጇ። ምንም ብታጠፋ ምህረት አታሳፍራትም። በተለይ ትምህርት ደግሞ ለሴት ልጅ እኔም አልጠበቅኩም። አብሬ ነው ከሷ ጋር ሰርፕራይዝ ዲም እግዚአብሔር ኤክስፔክት ሳደርግ ሌላ ታሪክ ውስጥ ገብቻለሁ። ግን እዛ ብትሆኚ ኖሮ ውጤትሽ እንደዚህኛው ይሆን ነበር? ወይ አይሆንም። በትምህርትና ትምህርት ነው ፖይንት ሊሆን የሚችለው። ረጅም ቀሚስ ነው የምለብሰው። ኦኬ የግል ረጅም ቀሚስ። እዚህ አጭር ሆነ እዚህ ተወኝ የለውም። ተጋባብኝ በቃ ይሄ ያለው ነገር ይሁኝ ማለት ጀመርኩ ምናምን። ይሄ በፊት ጭንቅላቴ ነው። ከዛ ጀስት የራሴን ህይወት ነው የምኖረው ምናምን። አሁን ሰው አቴንሽን ወደ እኔ እንዳልኩ በፊት ባለሁበት ሁሉ ታወቃለሁ። በቃ እዚህኛው ሲሆን ይሁኝ ለማለት አቴንሽን ፍለጋ ነው። 10ኛ ክፍል ምናምን ሆኖ
ወደ 11 ለመሄድ ምናምን እየተዘጋጁ ብቻ ያሉ ሰዎች አሉ። ማለት እንዴት አድርገው ራሳቸውን ይስሩ? ዲፔንድስ እንደ ኤጅ ኖርማሊ የክላሱ ነገር ማተር አያደርግም። የእድሜ ለውጥ ነው፣ የክፍሉ ለውጥ አይደለም ህይወት ላይ ማተር የሚያደርገው። ሰው የእድሜ ለውጥ ነው። ይሄ እድሜ ሲቀየር ይሄ 17 18 ምናምን ስትደርስ ምናመጣው ካራክተር አለ ሁላችን። ጭንቅላታችን ማገናዘብ ይጀምራል፣ ሰውነታችን ሪአክት ማድረግ ይጀምራል። ያችን ኤጅ እንዴት እንቀበላት ነው። I'm sorry to say this እኔ የሰው ልጅ እየተጎዳ ይማር የምል ሰው ነኝ። በጣም ይቅርታ እሺ ማለት አንዴ እንትን አትልም። ይሄ ሰው ስለመከረ ሰው እንዲህ ስላለ የሆነ ሰዓት ላይ ስትቆም ብዙ ተመክረህ ድንጋይ የምትሆንበት ሰዓት አለ አይደል? እንደዚህ አታድርግ እንደዚህ አታድርግ እንደዚህ አታድርግ ተብለህ ሁሉንም ነገር የምታደርገው ሲቹዌሽን አለ። ሰው እኔ ምንም ልላቸው አልችልም፣ ግን ህይወት መስመራቸው ላይ የሚመጣውን ነገር ሁሉ ለማድረግ አይፍሩ። ብትሰበርም የምትችለው ነገር ነው የሚሰጥህ። ሰው ሰርቫይቭ ታደርጋለህ። የሰው ልጅ የማይችለው ነገር የለም። ሲሰጥህም የማትችለውን ነገር አይሰጥህም ፈጣሪ። ሰው ምንም ነገር ሲሰጣችሁ፣ ምንም ጥፋት ስታጠፉ it's okay ሞክሩት። ከተሰበራችሁ ተሰበሩ፣ ካለፋችሁ ናይት። ብትሰበሩ ትጠገናላችሁ። ኦፍ ኮርስ through healing በጣም ብዙ እንትን ይመጣል፣ ብዙ ትሰራለህ። ከዛ በኋላ ባለው ህይወት በመሰበርና በመዳን ውስጥ ነው ሁሉም ብዙ ትልልቅ ነገሮች ህይወት ላይ የሚመጡት። ለመሰበር የሚፈራ ሰው ኖርማሊ የትም አይደርስም። ምን ስንቱ ነገር ትቆጣጠራለህ። አሁን አንዳንድ ልጆች ይጽፉልኛል ተማሪዎች ምናምንና በቃ አስጠላኝ ህይወት በቃኝ ምናምን ብለው፣ አብሶ ደግሞ የግል ትምህርት ቤት ላይ ያሉ ብዙ ጊዜ ሴቶች ላይ የማየው ራስን የማጥፋት ሙከራ ሐሳቡ ራሱ በጣም በሚዘገንን ሁኔታ ሲያብራሩልሽ ደስ እያላቸው ነው የሚያወሩት። እና ይሄ ነገር ሮማንቲክ ነው እንደ ይሄ ነገር ምናምን እላለሁ አንዳንዴ። አወራሩ ምናምን ላይክ አንቺ በነበርሽበት ታይም ላይ እንደዚህ አይነት ነገሮች እንዴት ነበር የሚያልፉት ወይስ አልነበሩ? እኔ እንደዚህ ውስጤ ፔን ምናምን ይሰማኝ የጀመረው ግቢ እያለሁ እንጂ እዚህኛው ሩቲኔ ላይ በጣም ለመኖር የምትጓጓ ሴት ነበረች። በቃ በጣም ብዙ ነገር ለማየት የምትጓጓ ሴት። ሰው ምንም ባዛር አያደርገኝም። ይሄ ፍቅር ብዙዎቻችን አሁን ይሄ ቲኔጀር ላይ ፍቅር ነው አዲሱ ነገር እንትን የሚለን አልነበርኩም። ወንዶች ናቸው ጓደኞቼ፣ ሰርክሎቼ ወንዶች ናቸው። እንትን ፍቅር ውስጥ አይደለም። እንትን አይለኝም። የሚሰብረኝ ነገር አልነበረም በዛ ሰዓት። በጣም ፈልገዋለሁ አለ አቴንሽኑ ምናምን ሰው የምሰበርበት ሪዝን አልነበረም። አሁን ላይ ግን አሁን ጀነሬሽን ላይ ላሉት ልጆች እኔም በጣም ኢንቦክስ ያደርጉልኛል፣ ያው ከኮንተንቴ ጋር ስለሚቀራረብ እና ህይወት የሚያበቃ ነው የሚመስላቸው። ያቺ ነገር ስታበቃ ህይወት የሚያበቃ እኔ ስቃለሁ በራሴ። አሁን ለሱ እንደዚህ ምናምን ኢማጂን እኔ ግቢ ሆኜ ነው ሰው 10 11 ምናምን ሆነ ገና አንድ ስቴፕ ነው ሙቭ የምታደርገው። ገና በቃ ሴትም ከሆነች ሴት ወደ መሆን፣ ገና ወንዱም ከሆነ ወንድ ወደ መሆን። ከዛ በፊት ልጅ ነበር ገና the first stage። ሁሉ ነገር ያጓጓል ኦፍ ኮርስ፣ ሁሉ ነገር ደስታ እንዲሰጠን እንፈልጋለን። በት ላይፍ በዛ ወይ ወርክ አታደርግም። ነገ ሲኖር ተስፋ ሲኖር ነው የሰው ልጅ መኖሩ። ስለዚህ አልፋችሁ የተሰጣችሁን ገና የሚጠብቃችሁን ህይወት ኑሩ። እጀስ ምንም ነው። እንዴት ነው ካራክተር ስሩ ታይም ቢውልድ ይሆናል። ሰው እኔ በዛ ሰዓት ያላደረኳቸውን ነገሮች አሁን እንድታደርግ ነው የምገፋፋት። ላይክ በምን እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ምናምን እላታለሁ። እኔ ደካማ ሁኚ ያለፍኩት የሚመስለኝን እሷ ብርትት ብላልኝ እንድታልፍ ነው እንትን እምላት። so do whatever you want ግን which is የምትተወው ነገር። ለምሳሌ ፍቅር ነው እኮ ከሰው ጋር የሆነ ኮኔክሽን ነው። do it like አውራ ከዛ ሰው ጋር ተገናኝ ምናምን ሃፒነስ ስላለው። ግን የምትተወው ነገር ያ ሰው ሲወጣ ፍቅርህ አለ፣ ያ ሰው ግን የለም።
ያ ግን ጉዳት አያመጣም። የእንትን ጉዳይ ነው ይሄ፣ የመቀበልና ያለ መቀበል ጉዳይ ነው እንጂ ብዙ የምንወዳቸው ሰዎችና የምናጣቸው ሰዎች አሉ። አንተ ብቻ ተቀብለህ ኑር። ፍቅሩን ነው የምፈልገው፣ ሰውየውን ነው የምፈልገው። ኖርማሊ ሁላችንም እንዲህ ሰው ስንወድ ምናምን ራሳችንን ነው የምንወደው በዛ ሰው ውስጥ። ኤግዛክትሊ ራሳችንን ነው የምናየው። እንዲያውም ብዙ ጊዜ ይቅርታ አቋረጥኩሽ፣ በዛ ሞመንት ላይ የምንወደው ሰውየውን ሳይሆን የዛ ሰዓት ያለንን ፐርሶናሊቲ ነው። በቃ ሰው ያ ሰው ራሱን የሚወድ ከሆነ ያ ሰው ሲሄድ ነገም እኮ ያ ራሱ ነው ሌላ ሰው ጋር ቢሄድ ያንን እንደሚፈጥረው የተሰው ቢያስ እኔ ምህረትን ስሆንና ያ ሰው ሲወደኝ ምህረትን ነገ ሌላ ሰው ጋር ለማንሆንባት ምክንያት የለም። ስለዚህ ይሄ ሰውዬ ቢሄድ ሌላ ሰው ምህረትን ይወዳታል። በቃ ይሄ ያለ ነገር ነው። እኔ ብቻ ያንን ካራክተር ቢውልድ ላድርግለት እዛ ሰው ላይ። ስለዚህ አንተ ጋር ሙሉ ሆኜ ከወደድከኝ ሂድ አንተ፣ የሚቀጥለው ሰው ጋር ሄጄ ሙሉ ሆናለሁ፣ ይወደኛል። ሰላም ምን ያህል ጊዜ እንትንህን እስክታገኝ ማረፊያህን እስክታገኝ የራስ ሰው የሚባሉ አሉ። አሁን ከህይወት ውስጥ ስቲል በጣም ረጅም ጊዜ ህይወት ውስጥ ያሉ ሰዎች ማሄዱ ሰዎች ሰው ሁላችንም ሄጅ ነን። just a matter of time ሁላችንም እንሄዳለን። እስካለን ኢንጆይ እያደረግን እስካለን እየተዋደድን እስካለን ፍቅር እየተሰጣጠን እንኖር። የግቢ ላይፍሳ ምን ይመስል ነበር? ሳልፈልግ ነው ሄድኩት። ኖርማሊ 5 ጓደኛሞች ነበረን አንድ ላይ የሞላ ነው። ከሁሉም እኔ ብቻ አምቦ ዩኒቨርሲቲ እኔ ብቻ ነኝ ሄድኩት። ሌሎችስ ወደቁ ወይ? እና እኔ ብቻ ሄድኩ። እንዴት ነበር ኤክስፒሪየንሱ? በዚህ ስፒድ ሄጄ እዛ ተጋጨው። በቃ የለም በመጣው ባለሁበት ካራክተር ባለሁበት ስፒድ ባለሁበት ኢነርጂ ሄጄ ተላተምኩ። I was like በጣም ሃርድ በህይወቴ በጣም ከባዱ ጊዜ ነው ማለት ግቢ ነበር። ምን ነበር ያጋጨሽ? አልቻልኩም ከሶሳይቲው ጋር መግጠም። በጣም ኦድ ሆንኩኝ። የለም the whole እንግዲህ ጥቁር the whole color አላ እዚህ ጋር ነጭ ለብሼ ቁጭ እንዳልኩ ማለት ነው። ኢማጂን ሁሉም እኔ ላይ ነው። ዩኒክ ነኝ በቃ ከወሬያቸው ጋር ከአለባበሳቸው ጋር ከተግባራቸው ጋር መግጠም አልቻልኩም። እንዴት ነው ያደክባትን ቦታ አይደለም ትመስለው። ያኛው እዛ ያለው ማህበረሰብ እዛ ያለው ተማሪ ሁሉም ከየተለየ ነው የመጣ ነው ይመስለኛል። ብዙ ሰው እንደዛ የሚሰማው ስንል እንጋጫለን። ከዚህ በቃ እንደዛ ነው የሆነ ኢቴክስ የሆነ ጊዜ ፊገር አውት ስታደርግ ከዛ አርፈሽ ተቀመጫለሽ የሆነ ሰዓት። ኦኬ እንደዛ ነው የሆንኩት። ሰው እንዴት ተላመድሽው ታዲያ? 2 ወር 3 ወር ምናምን ወስዶብኛል ምን መሆን እንዳለብኝ ፊገር አውት ለማድረግ። ምን አይነት አለባበስ መልበስ እንዳለብኝ፣ ምን አይነት አወራር፣ ምን አይነት አረማመድ፣ ምን አይነት ኢንተራክሽን ከሰው ጋር ምናምን ግፍትር አድርጎኝ ምናምን ይቅርታ ሳይለኝ ሲል ያሟል እንዴ ምናምን እላለሁ። just normal thing ምህረት ዝም ብለሽ ህይወትሽን ኑሪ። ካፍህ የምትወጣው ቃል ብዙ መዘዝ እንደምታመጣብህ እንደ ቀልድ ብለህ የምታወራቸው ነገሮች ሪስኪ እንደሆኑ ኦቨር ኢንተራክት ስታደርግ የሆነ መስመር እያሳለፍክ እንደሆነ ያንተ ጨዋታ መውደድ በዛ ሰው ውስጥ ሌላ እንትን እንደሚሰጥህ በጣም ብዙ ነገር በቃ እስኪ ትንሽ ዘርዘር እናርጋቸውና ለመሰለሽ የሚማርበት ሰው ይኖራል። አሁን ሄዶ የሚጋጨው ሰውዬ ከመጋጨቱ በፊት የሚጋጭበትን ነገር እንዲያዘጋጅና እንዴት ነው እንትን አይደለ ኢንፎርሜሽን አይደለ ከሆነ ነገር ጋር እንዳንጋጭም የሆነ አይነት ኪሳራ እንዳይደርስብን ምናምን የሚያደርገን ኢንፎርሜሽን አለመኖሩ ነው። ብታቂው ኖሮ እንደዛ አትሆኝም ነበር። ስለዚህ ሰፋ አድርገን ነውና ምን ነገሮች ያጋጥማሉ አንድ ሰው ግቢ ላይ ሲገባ ወይም አንቺ በገባሽበት በነበረው ቦታ ላይ አብሶ ፍሬሽ የሆነ ሰው ምንድነው የሚያጋጥሙት? መጀመሪያ እንትን ብቻህን እንደሆንክ መቀበል አለብህ። ብቻህን ነህ በቃ ማለት አንተ ነህ። ቤተሰብ የለም፣ የለመድኳቸው ጓደኞች የሉም፣ ፕሮቴክት ሊያደርግህ የሚችል ሰው የለም። አንድ ብቻህን ነህ። አንዱ እንጥልጥል አድርጎህ ቢወስድህ ማንም ዞር ብሎ ላይ ይችላል። ምንም እንትን የለህም። ሰው የመጀመሪያው ነገር ብቻ እንደሆንክ ይሰማሃል። በቃ ያን ያህል ግቢ ውስጥ ዋክ የምታደርገው ምናምን ቦታ የምትፈልገው የሆነ ነገር ኤቭሪቲንግ ብቻህን ነው የምታደርገው።
እና እንትን ይላል። ጥሩ እኮ ነው። ከጊዜ በኋላ መቆም አትፈርም። አሁን ግቢ ተምሮ የመጣ ሰው ብዙ ነገር ሃንድል ማድረግ ይችላል። አንድ የሚያስተምርህ ነገር እሱ ነው። ሁለተኛ ነገር ለሰው የምታደርጋቸው ነገሮች፣ ለሰው የምትሰጣቸው ነገሮች ያስከፍሉሃል።